ምንድነው መሰራው የጉማሬ ቤተሰብ እንዴት አየው? ውስጥ ነው መቼ ይገርማል። ሊያጋሳ ሲል ብቻ ነው የሚወጣው ስላልሽ ሜቢ ሲወጣ አይቶት ሊሆን ይችላል። ባርገድ ባባ ማዲሽታጌና አሁን በስሎ ይመጣል። ግን አይጦቹንም እንዳትረሳቸው ጩኸቱንም ሁሉንም ዲሽታጌና ባርገድ ባባ ማዲሽታጌና መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም ነቃበል አባቴ። በሱ ቤት ግጥም ገጥሞ ሞቷል። ጉዱን ሰማ። ዲሽታጌና ባርገድ ባባ ማዲሽታጌና ሰላም እንዴት ናችሁ? እንኳን ወደ ገኒ ሚዲያ በሰላም መጣችሁ። ስለመጣችሁ ደስ ብሎኛል። ከመጣችሁ አይቀር ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እናንተን ዘና ፈታ ያረጋሉ፣ ያስደስታሉ፣ ያስተምራሉ ምላቸውን ቪዲዮዎች ለቀም አርጌ ፈለግ አርጌ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ መመልከት፣ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስፈር ብቻ ነው። ሌትስ ጎ ወደ ቪዲዮ። ሰሞኑን ቲክታክ ላይ የሆነ ቪዲዮ ሲዘዋወር አይቼ ነበረ። ቪዲዮውን አይተን እንመለስና አስተያየት እንሰጥም። ዓለምን እያነጋገረ ያለ አንድ ክስተት ተከስቷል። ይሄውም በሀገር አሜሪካ የዚች ሴት ጉዳይ ነው። ይቺ ሴት እንግዲህ ወደ ሀገር አሜሪካ ፍላይ ካደረገች በኋላ እዛ ከደረሰች በኋላ ኤርፖርት አሜሪካ ውስጥ ፓስፖርቷ ሲታይ ከየት ነው የመጣሽው? ይህ ፓስፖርት በዓለም ላይ በካርታም ላይ የሌለ አገር ነው ከየት ነው የመጣሽው ተብላ ተጠየቀች። ስትጠየቅም የሰጠችው መልስ ከቱሬንዛ ከሚባል አገር ነው የመጣሁት ብላ መልስ ትሰጣቸዋለች። ሰዎቹም ይደናገጡና የኤርፖርት ሰራተኞች እቺን ሴት በቁጥጥር ስር ለማድረግ ያስቡና ትንሽ ትረጋጋ በሚል ለተወሰነ ሰዓት የሆነ ክላስ ውስጥ ማረፊያ ክላስ ካስቀመጧት በኋላ ድጋሚ ሄደው በሚያዋት ሰዓት ይህች ሴት የለችም። ሰማይ ትግባ ምድር ትግባ የሚታወቅ ነገር የለም። በጣም የሚገርም ጉድ ነው ጋይስ። ይህ እሷ መጣሁበት የምትለው አገር በዓለም ላይ ተፈልጎ ጠፍቷል። ይህች ሴት አሁን ካስቀመጡባት ቦታ ትንሽ ተረጋግታ መልስ ትሰጣለች የሚባል አስበው ስለነበር ያስቀመጧት፣ ከዛ በኋላ ጠፍታለች ማለት ነው። አንዳንድ ሰዎች እንደሚሉትም ከላይ ነው የወረደችው የሚባልም ነገር አለ። እንግዲህ እሱን አናቅም፣ ወደፊት አብረን የምናየው ጉዳይ ይሆናል ማለት ነው። ለማንኛውም ይችን ሴት ያየ የጠቆመ ረብጣ ዶላር ይሸለማል እየተባለ ነው። በእንግሊዘኛ በተለያየ ቋንቋ ከፍተኛ የሆነ መግለጫ እየወጣ ነው በዚች በሴት ላይ ማለት ነው። ሁላችሁም ቲክታክ ላይ እንዳያችሁት ብዙዎቻችሁ ተደናግረናል ምንድነው ምናምን የምትሉት ይሄ ነው ማለት ነው ያለው ነገር። እንግዲህ እቺን ሴት ያየ ረብጣ ዶላር ይሸለማል ማለት ነው። እኛ መጨረሻውን ነው የናፈቀን የዚች ሴት መነሻ ከየት እንደሆነ ከቱሬንዛ የሚባል ሀገር እንደሌለ ነው እንግዲህ የኤርፖርት ሰራተኞች የካርታ አጥኒዎች የሰጡት መልስ ማለት ነው። እስኪ አብረን እናያለን መጨረሻውን። ጋይስ ቪዲዮን እንዳያችሁት ነው። ይሄ ቪዲዮ በጣም ቲክታክ ላይ ሲዘዋወር ነበረ። ይሄ ቪዲዮ የእውነት ነው ወይንስ ሐሰተኛ ነው? እውነት እቺ ሴትዮ ኤግዚስት አድርጋ ነበረ? ከላይ ነው የመጣችው ኤሊያን ነች ወይንስ የውሸት ነው? እስቲ በዚህ ጉዳይ ላይ አቤል ደግሞ ያለውን የዘገበው ቪዲዮ አለ፣ እሱን አይተን እንመለስ። እንግዲህ እዚህ ሴትዮ ዜና ምን ነበረ? በጣም ብዙ ቲክቶክ ላይ እኛም ሀገር ሲቀባበሉ ታይቻለሁ። በህንዶቹ በሉ በአሜሪካኖቹ በሉ በስፋት ሲሰራጭ ነበር። ይኸውም ይቺ ምስሉ ላይ የምትመለከቷት ሴት በጄኤፍኬ ኤርፖርት ደረሰች ይላል ዜናው። እውነት ነው አይደለም በኋላ ነግራችኋለሁ። እና ይቺ ሴት ጂኤፍኬ በተባለው የኒውዮርኩ ዓለም አቀፍ አውሮፕላን ማረፊያ ከደረሰች በኋላ ፓስፖርቷን ስታቀርብ ፓስፖርት ቶሬንዛ ነው የሚለው እና እሷ የመጣሁት ከቶሬንዛ ነው ከሀገሬ ነው የምትለው። ቶሬንዛ የሚባል ሀገር ግን የለም። ከዛ በኋላ ወደ ምርመራ ክፍል አስገቧት ኢሚግሬሽኖቹ። የዓለም ካርታ አሳይቷት የት አካባቢ ነው ያንቺ ቦታ ሲሏት
እኔ ከዚህ ዓለም ላይ አይደለሁም ይሄኛ ማፕ አይደለም አለች የሚል ዜና ነው በስፋት የተሰራጨው። በነገራችን ላይ አንድም ህጋዊ እውቅና ያለው ዓለም አቀፍ መገናኛ ብዙሃን አልዘገበውም። ቲክቶክ ላይ ነው በግለሰቦች ነው በስፋት ሲሰራጭ የነበረው። እንዲሁም ደግሞ ፌስቡክ ላይ በጣም በተለያየ ሰዎች እንዲሁም አንዳንድ ደግሞ ህጋዊ ባልሆኑ ዌብሳይቶች ሲሰራጭ ነበር። ታዲያ ይህንን ተከትሎ በጣም መነጋገሪያ ሲሆን የብዙ ሰው አቴንሽን ሲሄድበት ያኔ ዓለም አቀፍ መገናኛ ብዙሃኑ አቴንሽናቸውን ጣሉበትና ምንድን ነው ይሄ ነገር የሚለውን ማጣራት ጀመሩ ማለት ነው። ፋክት ቼከሮች ገብተው ፋክት ቼክ ሲደረግ ነገሩ አንድ የቲክቶክ ተጠቃሚ ነው አርቲፊሻል ኢንተለጀንስ ላይ የእሷን ፒክቸር ጀነሬት አደረገ። ከዛ በኋላ ደግሞ መልሶ ድምፁንም ጀነሬት አደረገ በሴት ድምፅ ማለት ነው። እና ሰምታችሁት ከሆነ ብዙም በሴት ድምፅም በወንድ ድምፅም ምናምን ተሰርቷል። ኤአይ ላይ ነው ድምፃቸው ይገባና ብዙ ቴክስትን ወደ ድምፅ የሚቀይርላቸው ዌብሳይት አለ። እዛ ላይ ያስገብተው እንደ ዜና ሪፖርት የሚመስል ነገር ሰሩና ፖስት አደረጉት። ያው የብዙዎችን አቴንሽን ስለሚስብ ማለት ከዚህ ዓለም ያልሆነ ሰው ድንገት አሜሪካ ኤርፖርት ላይ ተገኘ የሚለው ነገር ሲሰማ አነጋጋሪ ነበር። ስለዚህ ምንም አይነት ያንን የሚያረጋግጥ ፋክት ነገር የለም። ይህንን በተመለከተም የአሜሪካ ኢሚግሬሽንም ምንም እንደዚህ አይነት ነገር በፍጹም ኒውዮርክ ኤርፖርት ላይ እንዳልተፈጠረ ተገልጿል። ምንም አይነት ኢሚግሬሽን ዶክመንቶችም ይህንን አያሳዩም። ዝም ብሎ ፋብሪኬት የሆነ እንግዲህ ቪዲዮን እንዳያችሁት ነው አቤል እንደዘገበው ኤአይ ብዙ ነገር እየሰራ ስለሆነ ያየነውን ሁሉ ማመን የለብንም፣ ማረጋገጥ አለብን ማለት ነው። ብዙ ነገር ገና እናያለን። ወደ ቀጣይ ቪዲዮ። መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም ነቃ በላባቴ። አይግጥም አዋረዳት። እሱንም አባነነው። በሱ ቤት ግጥም ገጥሞ ሞቷል። ጉዱን ሰማ፣ መርዶ ተረዳ ማለት ነው። ወደ ቀጣይ ቪዲዮ። ቲቸር አብሻለሁ እንዴ ነው? ትናንት ብርድ ቤት አልመጣም። ለምንድን ነው ትናንት ክላስ አልገባም? በሰላም? አዎ ትናንት ትንሽ አሞኛል ነበር። ለዛ ነው የቀረ። የማሜ ነበር። ለምን ትቀራለህ? እኛ መማረር ልብንም እንዴ? ምንድን ነው ፍቃድ ጠይቃል? ፍቃድ ጠይቃለሁ። ማን ጠይቅ? ዳይሬክተሩ ነው። እና ገባን ዳይሬክተሩ እኛ ነው እንጂ እኛ ነው። አዎ ዳይሬክተር ምን ጎዳ? ዳይሬክተሩ ጎዳል እንደ እኛ ነው የሚጎዳው። አስተማሪ እኮ ነኝ አብሻለሁ እኮ ቢሆንም እኛ ነገ ያልመጣም ብለህ ፍቃድ መውሰድ ነበረብህ እንጂ ዳይሬክተር ምናምን ምን ዳይሬክተር ይማራል እንዴ? አይማርም። እኛ ነው መጠየቅ ነበረባችሁ። አብሻል እኔ ዳይሬክተር ጠይቄ ነው የቀረው ክላስ። እሱ አይማርም። እኛ ነው መጠየቅ ነበረባችሁ። ምቃ ምንድነው እናንተ? ሁለተኛ ግን ሌላ ቀን ግን እኛን ጠይቁት። ዳይሬክተር ምናምን አይገባም። ዳይሬክተር ለነገር ነው። እሱ አይማርም። ከዚህ በኋላ ትምህርት ጨርሰዋል እሱ። ስለዚህ እኛን ጠይቁ። ነገ ያልመጣም ብላችሁ ጠይቁን እንጂ ዝም ብላችሁ እንዳትቀሩ። ከዚህ በኋላ ስቀር ተማሪዎች ነው ማለት ነው ማስፈቀድ ያለብን። አዎ ዲባን ታይና እንትናቱን በቃ ምንድነው? ሄዳው የት ሄዳው ና አልሸክልክ። አቤቱ ቀት ነው የሚባለው። ያውን ተማሪዎች እኔ እንጃ፣ እኔ ቃላት የለኝም። በፊት አስተማሪ ምን ያህል እንደሚከበር ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። በዚህ ልክ ግን ዘቅጠው አስተማሪን መቆጣጠር ከጀመሩ አስቸጋሪ ነው። ይሄ እኮ የእውቀት አባት ነው። አባታችንን መዘርጠጥ ማለት ነው። የእውቀት አባታችንን ከዘረጠጠን አንድ አባት ቤት ውስጥ ምግብ አብልቶ ያሳደገን አባታችንን እንደምናከብር የእውቀት አባታችንን ማክበር አለብን ብዬ አምናለሁ። ይሄን ያህል ግን የሚቆጣጠሯቸው የሚናገሯቸው ከሆነ አስተማሪም የማስተማር ፍላጎት ይኖረዋል ብዬ አላምንም። ለዛም ነው ይመስለኛል በዚህ ልክ የሚረፈረፉት። ብርሃኑ ይባላል። ይሄን ያለ ተማሪዎች እንደዚህ ከወረዱ እውነትን መውደቅ አይደለም ሌላም ነገር ይጠበቅባቸዋል ብዬ አስባለሁ። ምክንያቱም ምንም እውቀት አልቀሰሙም። የተማሩ እውቀት የቀሰሙ ቢሆኑ ኖሮ በዚህ ልክ አስተማሪን አይነቁም ነበረ። ድራማ ሊሆን ይችላል፣ ግን ያው እውነተኛውም እንደዛ ቢሆን ነው እንግዲህ ድራማ የሰሩበት ብዬ ነው እኔ ማምነው። ፕራንክ በዚህ ልክ ሆኗል ማለት ትንሽ ይከብዳል። እቺ ልጅ በሽተኛ ብትሆንስ? ልብ ድካም የሆነ ነገር ቢኖርባት ብትወድቅስ? አክሲደንት ቢፈጠርስ? አንድ ነገር ቢፈጠር ተያይዘው
ያው የት እንደሚሄዱ ታውቃላችሁ። በዚህ ልክ እንዴት ፕራንክ? ይሄ ፕራንክ አይደለም ነው የመግደል ሙከራ ብዬ ነው የማስበው። እንደዚህ አይነት ፕራንክ እንኳን ይቅር፣ ትንሽ የተንዛዛ ይመስለኛል። አንተ በጣም ቆንጆ መሳይ ጠይማሳ መሳይ ጠይማሳ ሰውነት ያለቀ ዋንተ የተነሳ በፍቅር የተነሳ ሰሞኑን ፍንጭቶች አልተቻሉ ቃይን ዘፈን ያንጎራጉሩታል። ግን እኔ አስቴር ብትሰማ ይሄንን የሆነ ዘፈኔን ሰዎች እንዲጠሩት አድርጋብኛለች ብላ የምትከሳት ይመስለኛል። ምክንያቱም የአስቴርን ዘፈን ሁላችንም እናውቃለን ምን ያህል እንደሚወደድ። በዚህ በተቀደደ ጥርስ ውስጥ ሲያልፍ ትንሽ የሚከብድ ይመስለኛል። ክርስቶስ ይሄ ምን ይመስላችኋል? ያው የተለመደው የእንቁራሪት እግር ነው፣ ጥሬ ነው። በነገራችን ላይ ተመልከቱ። አሁን እስኪ በስል ድረስ እጠብቃለሁ። አሁን በስሎ ይመጣል። መጣጡ ሽሮዬን ቢያስታውሰኝም ቆይቶም ቢሆን መጥቷል። ሙልጭ አርጋችሁ እየሰደባችሁኝ ከበላው ራሱ ስንት ጊዜ። እንግዲህ እንደምታዩት መጥቷል። እንደ ሁል ጊዜው ነው ብዬ አስባለሁ። በሉ እንግዲህ ቦታ ቀየረ እንጂ ያበደ ነው። በቃ ይሄ እግሯን አያችሁ፣ ከአንገት በላይ ይቆረጣል፣ ከወገቧ በላይ ያረተዋትነት ይመችህ። አንተም ወንድም አለም በሰላም ነው? ግን እኔ የእህትነቴ ምክር ልስጥህ። እኔ እንጃ ይህንን ለመብላት ከሀገር መውጣት አይጠበቅብም። ሀገር ውስጥ በነፃ ሳትከፍል ሆቴል መሄድም አያስፈልግም። ፈለግ ምናምን ሳር ውስጥ ምናምን ቅጠላ ቅጠል ስር መሄድ ነው የሚያስፈልግ። ሌላ ክፍያ አያስፈልግህ። ምንም ጥሬውንም ፈልግ አብስለህ መብላት ትችላለህ። ምን ከሀገር አስወጣ እንቁራሪት ለመብላት? በነካ እጅ ግን አይጦቹንም እንዳትረሳቸው፣ ጩኸቱንም ሁሉንም ዳሰስ አድርግልን። ምን ይላል ግን? ኧረ በስመ አብ ወልድ። ይቅርብኝ። በቲክቶክ የምናውቃቸው ጋሽ ኩማ የሆነ ቪዲዮ አጋርተውን ነበረ። ምናልባት ቪዲዮን ብዙዎቻችሁ አላያችሁት ሊሆን ስለሚችል ቪዲዮን መጀመሪያ አይተን እንመለስ። ምናልባት የምታስቡልኝ ካላችሁ በ10,8671 0017 ንግድ ባንክ ብላችሁ ሙሏት። ይቺን ሱቅ ሙላ አርጓት። ከእናንተም አታመልጥብች። እናንተ ምን ያቅታችኋል? እናንተ እንደዚህ ይኸው ባዶ እንጨት መደርደሪያ ውስጥ ቁጭ ብዬ ውሏል። ስራ አልችልም። ሄጅ ምን ላድርግ ባካችሁን? እውነት እኔ እኮ አላቅበትም እኮ ለዚህ ነው የሸገረኝ ማልመስሎ። ምን ታደርጋለህ? የተፈጥሮ ጉዳይ ነው። ማሽን ላይ ያረሰ ይስቃል አለ። በሉ እሺ እንደፈለጋችሁ አልኩ። ያው አባታችን የምናውቃቸው ነው። በቲክቶክ የሚያስደስቱን የሚያዝናኑን ነበሩ። አሁን ግን ሱቃቸው ባዶ ሆኖ መደርደሪያውን አይተነዋል። ብዙ ሰው እንዲረዳቸው ጠይቀዋል። ያው መጠየቅ ባይችሉበትም ሞክረዋል። ይሄን የለቀቁትን ቪዲዮ የተመለከተ አንድ ሰው ደግሞ ሌላ ቪዲዮ አጋርቶናል። ያን ቪዲዮ አይተን እንመለስ። ማንኛውም እኔ እንዳልኩት መልእክተኛው ነው ስሜ። እንግዲህ እኔ ይጠቅሞታል ብዬ አይደለም፣ ግን ባዶ እጄን ከምመጣ እንደው እስቲ እቺን ያዙ። የኔ አባት እቺንም ይጨምሩ። የኔ አባት እቺንም እቺንም በዛኩ እንዴ የኔ አባት ይገባውታል። ይሄው አንተ ራሴ ሞታ። ወይኔ
የኔ አባት እቺ አሁን 50 ሺህ ብር ናት። ለሴትዮ የሰጠው ማምጥተህ ለኔ የሰጠህ ፈጣሪ ምን እግዚአብሔር አንተ እንዴት ቸርነ እንዴት ቸርነ አንተ እውነት እነዚህ ሰዎች ገነት አግባቸው በሕይወታቸው እንዳይቸገሩ አጣጥ የሰሩ እንኳን በኔ ቀይር የነሱ ነሳት በኔ ቀይር በእውነት እንደዚህ ለፍቶ አንተ አሁን ደውለህ እኔ ለማግኘት የለፋው መንገድ ራሱ ከባድ ነው። እኔ አባት በእውነት እኔ እንዴት እንደምገልጽ ግራ ይገባል። ይሄ ሁላ እኔ በሰርቼ እንኳን እንደዚህ አንድ ላይ አይቻላል። እኔ አባት በእውነት እኔ ሁሉም እግዚአብሔር ባለው ጊዜ አይደለም የሚሆነው። አዎ ብትጠቅሙትም ባትጠቅሙትም እንግዲህ ምን ነው ህልም ውስጥ የሚያይ ነገር ነው የሚመስለኝ። በህልሜ ነው በእውነት እግዚአብሔር ይስጥ ፈጣሪ ይስጥ። ይሄንን ያደለውም እንደሚያውቁት እኔ እንግዲህ መልእክተኛ ነኝና እነሱን ነው እዛ የሚሉት። እግዚአብሔር እንደው ባሉበት አገር ውስጥም ከሆኑ ውጭ ሀገርም ከሆኑ እግዚአብሔር እንደው እስከ ዘራቸው ድረስ እስከሚወዱት አገሪቷቸው ድረስ አሁን የኢትዮጵያ ልጆች ናቸው ማለት የኢትዮጵያንም እንደሚወዱት ያድርግላችሁ እግዚአብሔር። አንተንም የነሱ መልእክተኛ አደረገ። እንደው ቅዱስ ሚካኤል ቅዱስ ገብርኤል ለእግዚአብሔር መልእክተኛ እንደሆነ ቦታ ተክተ እየሰራ ነውና አንተንም እድሜ ጤና ይስጥ። አሜን ባረክልኝ። እንደውም ይሄን እንዳገኘ ሰው አይደለም ሁኔታ እኔ ደስ ብሎኛል። እኔ እርሶ ማግኘቱት ብቻ ነው ለኔ ትልቅ ነገር አባቴ፣ ደስ ብሎኛል። ብዙ ጊዜ አሉ ያንተን ስራ ሽማግሌዎቹን እንደዚህ ቁጭ ብሎ የሚለምኑትን እየጠራ አባባና ማየና እያልክ ስትሰጣለሁ ድምጽ በቃ ገና ስልክ ሲሰማ ድምጽ ያንተ መሆኑ ነው። ዛሬ በጊዜ ነው የመጣሁት። ዛሬ ጎብዛል በጊዜ አጥቴ አሽረህ ዲናቱን በይሳት ከላይ የታባቱ አሁን ይሄ ምን የኔ አባት እግዚአብሔር ይመስገን ሳቃቸው ተመለሰ። መልእክተኛውን ለእናንተ ማስተዋወቅ አልችልም። ያው ሁላችሁም ታውቁታላችሁ። ብዙ ቪዲዮዎችን ይለቃል። ብዙ ሰዎችን ሲረዳ እናያለን። አንዳንዴ መመረጥ ነው። ሰው ብር ስለሰጠው ብቻ አይደለም፣ ብር ያሳስታል። ብዙዎች ሲሰሳቱ አይተናል። ግን መልእክተኛው ይለያል። ብዙዎችን ሲረዳ አይተናል። እሳቸውም ደርሶላቸዋል። ትንሽም ይሁን ብዙም ይሁን ደርሶላቸዋል። ለጊዜው ሳቃቸውን መልሷል። እኚህን አባት ሁሌ ቲክቶክ ላይ ማየት እንፈልጋለን። እየሳቁ እየተጫወቱ ማየት ስለምፈልግ ስለተረዱ እኔም ደስ ብሎኛል። ወደ ቀጣይ ቪዲዮ ከንፈርሽ የጉማሬ ቂጥ ነው የሚመስለው። እኔ አሁን ምን እንደምል አላውቅም። እንዳልናደድ የጉማሬ ቂጥ አላየሁም፣ እንዳልደሰትም የጉማሬ ቂጥ አላየሁም። እኔ ግን እያሳሰበኝና ነው አይደለም ይመስላል አይመስሉም ውስጥ አልገባም። በዚህ ጊዜ አሁን እኔ ስንት ሀሳብ አለብኝ። ግን ወንድሜ አንተ ምን ልትሰራ የጉማሬ ቂጥ አየህ? የት አገኘኸው? ምንድን ነው የምትሰራው የጉማሬ ቂጥ ስር? እንዴት አየህ? ውሃ ውስጥ ነው መቼ የሚኖረው እሱ ያጋሳ ነው ምናምን ነው የሚወጣው አሉ። በጣም ጠየቅኩ፣ ሪሰርች አረኩኝ። እኔ ሐዋሳ ጉማሬ ላሳይ ሲሉ ፊቱ ያስጠላል። ያው ኦፍ ኮርስ ቂጡ ያምራል ማለት ነው። ያው ፊቱ የሚያስጠላ ነገር ቂጥ ያምራል ሐዋሳ ሳይ ማለት ነው አሉ። እንደዛ ነው አይደለም። የሀበሻ ሰው ብዙ ነው የሚያወራው። እሱ ችግር የለውም። አድናቆት ሊሆን ይችላል፣ ነቀፋ ሊሆን ይችላል። እኔ ቂጥ የጉማሬ ቂጥ እስካላየሁ ድረስ ምንም አይነት ፊሊንግ ላደርግ አልችልም አሁን ለጊዜው ማለት ነው። ግን እኔ ግን የጉማሬ ቂጥ ስር አንተ ምን ትሰራለህ? እንዴት አየው? ውሃ ውስጥ ገብተህ ባህር ውስጥ ገብተህ ነው ቂጥ አየህ? የጉማሬ ስሬስሊ ወይኔ ጉዴ ፈላ። ይሄን ነው ቂጤ ማየት ፍላጎትክ? ወንድሜ ምንም ልልክ አልችልም። በዛ ላይ ደግሞ
ፋሎ አርጉኝ እያልክ ስትለምን አይቼ ካለውና ፋሎ ያረጉካል። ምክንያቱም እኔ መልካም ሰው ነኝ። እዚህ ያሉ ሰዎች የጉማሬ ቂጥ ኦፍኮርስ ቆንጆ ሊሆን ይችላል። መልክ የሚያስጠላ አንዳንዴ ቆንጆ ነው። ምክንያቱም ብዙዎቹ ከንፈርሽ ያምራል ስላሉ የጉማሬ ቂጥ ለምቻ ግን አንተ የማየት እንትልክ በጣም በቃ ይቻላል። ዋውስ ገብተህ የጉማሬ ቂጥ አይተህ ምናምን በቃ እኔ ሳላደንቅ ላልፍ አልፈልግም። ባይገኝ ዝንጀሮ ይገልብጠው እየዞሩ የዝንጀሮ ቂጥ ብቻውን አይቶ ነው እላለሁ። አምናለሁ። አሁን እኮ ኬታ ይገርማል። ሊያጋሳ ሲል ብቻ ነው የሚወጣው ስላልሽ ሜቢ ሲወጣ አይቶት ሊሆን ይችላል። ያው ያምራል ብለሽ ብታምኝ ይሻላል። ያስጠላል ብለሽ ራሽን ከምትበጠብጪ ያምራል ብለሽ እመኚ። እሱ ግን ይገርማል። ነገሩን ገለበጠችለት፣ ወደ እሱ አዞረችው። ከእሷ ይልቅ አሁን በዚህ ሰዓት እሱ ነው የሚበሳጨው። እሷ ረጋ ብላ ዘና ብላ ጥሩ አርጋ ነገረችው። እሱ አንዲት ቃል ነው የተናገረው፣ ከንፈርሽ የጉማሬ ቂጥ ይመስላል ነው ያላት አይደል? እሷ ግን ብዙ ነገር አለ። አንደኛ የጉማሬ ቂጥ ስር ምን እንደሚሰራ ተናገረች። ዛሬ ድንገት ወደ ቤት የገባኝ ልክ ወደ ቤት ለመሄድ አንድ ታክሲ መያዝ አለብኝና የገባሁበት ታክሲ ውስጥ አብራኝ የሆነች ሴትዮ ገባች፣ ወይም የሆነች ሴት ገባች። ከዛ እዛ የገባሁበት ታክሲ ውስጥ እንግዲህ ሂሳብ ተጠየቅኩኝ። እኔ ደግሞ እንደ ተሳፋሪ ሂሳቤን ከፈልኩኝ። ከዛ ያስጨምራል አለኝ። እንዴ ምናምን ብዬ እኔ ደግሞ ጥያቄ ሆነብኝ። ከምጠይቅ ብዬ ዝም ብዬ ከፈልኩኝና ልክ አጠገብ ያለች ሰው አብራኝ የገባች ሴትዮ ልክ ከፈል ስትል ከፍሎልሻል አላላት። ይቅርታ ከፍሎልሻል አላት። ከዛ አመሰግናለሁ ስትለኝ ችግር የለም አመሰግናለሁ ስትለኝ ችግር የለም አልኳት። ከዛ አይ እንዴት ችግር የለም አብረን ስለቆምን ያው ለዛ ነው የከፈልኩት እና ያው ሳላስበውም ቢሆን መልካም ነገር ሰርቻለሁ። አመሰግናለሁ። ያ ቢከፍላት ኦኬ ችግር የለውም። ግን ለምንድነው ኤክስትራ የምከፍለው ብሎ አይጠይቅም እንደ አያበሻ ሁሌ በቃ በብዙ ነገር ሼም እንደያዘ ደግሞ እኮ አመሰግናለሁ ስትለው መቀበሉ ነው ሳይፈልግ ከፍሎ። አንዳንዴ ያጋጥማል። ቆይ ጠብቀኝ፣ ለዛች ዳቦ ልግዛላት። ለዛች አልከው ሚስትም ባልሆነ እንዴ? እሱም ሲበዛበት ነው። ቁጭ አረጌ እየቀለብኳት አይደል እንዴ? ተው እንጂ ስንት ደጅ ጠንተ አባቷ እንደ ልዕልት እናቷ እንዳይናቸው ላይ የሚያዩት ልጅ በእጅ እንዳስገባት ትርሳ። ባካረሰው እዛም ቁጭ ብላ ትቀለብ ነበር፣ እዚህም ቁጭ ብላ ነው የምትቀለበው። ቤት ነው የቀየረችው። አውቀህ እንደተኛ በደንብ ያስታውቃል። ሳይረፍድብ በፊት ብትነቃ ይሻልሃል። ምን ማለት ነው ደግሞ ይሄ? ይኸውልህ ስጓን ቆርሳ ደሟን አፍሳ የአብራክን ክፋይ ስታሳያል ተመጻደቀችው። አንተ የሀብር ዳቦ ገዝተህ ዘራፍ ትላለህ እንዴ? ዚቲ ሲሳይ ከልቤ ነው። ቢያንስ ባታመሰግናት እንኳን አታሸማቃት። አዎ ትክክል ነው ያለው። አንዳንድ ወንዶች፣ ሁሉንም ባይሆንም አንዳንድ ወንዶች ግን እነሱ ውጪ ሰርተው ገንዘቡን ስላመጡት ቤት ውስጥ ያለችው ባለቤታቸው እንደ ዕቃ የሚመለከቷት ሰዎች አሉ። ሁለተኛ ልጅ ወልዳ ልጅ የምታሳድገው እንደ ስራ አይቆጠርም። ግን ትልቁ ስራ እዛ ውስጥ ነው። አንደኛ የሆነ ሰው ነው እየሰራች ያለችው። የሆነ ጥሩ ልጅን መስራት ማሳደግ አሮኖ እንዴት እንደሚታሰብ አላውቅም። እየሰራች ሁለተኛ የቤቱ ስራ እሱ እኮ ውጭ ወጣ የሆነ ቦታ ሰራ፣ ኦፊስ ይሆናል ሰራ፣ መጣ፣ በቃ ሌላ የሰራው ነው። ሁለተኛ ምንም አያድርግ፣ ሪስፔክት ማድረግ አለበት። ሪስፔክት ሴት ልጅ ሪስፔክት ትፈልጋለች ብዬ አምናለሁ፣ በእኔ እንደኔ ማለት ነው።
ሁሉንም ባይሆን አንዳንዶቹ ጋር። እስቲ ደግሞ የሚቀጥለውን ቪዲዮም ተመልክተን ማሪ ቀሩኝ እኮ የተወዳደርኩበት ስራ የምን ስራ? ባለፈው የተወዳደርኩት ስራ በአልፈሻል ነው ጀምሪ እኮ ተባልኩ። በተማርኩበት ልጁ ትምህርት ቤት ገባ እኮ። ምን ያደርግልሻል ስራ? እንዴት ነው ስራ ምንም አያደርግልኝ እና ቤት ተቀምጬ እንድኖር ነው እንዴ ሐሳብ? ምን ጎደለሽ? ልብስ፣ ምግብ፣ መጠጥ የምትፈልጊውን ሂማን ሄር ሳይቀር ምን ጎደለሽ ታዲያ? የፈለኩትን ልብስ ስለገዛልኝ ብቻ በቃ ይሄ ነው ህይወት ላንተ? የገዛልኝ ልብስ እንኳን የት ልልበሰው? መልበሻ ቦታ እኮ ነው ያጣው። ከሰው ጋር መገናኘት እንደ ጓደኞቼ ወጥቶ መግባት ናፈቀኝ። ቤት ውስጥ 4 ዓመት ታሰርኩኝ። ለምንድን ነው ወጥቼ እንድሰራ ግን የማፈልገው? በቃ ስራ ከሆነ ልጅ እንወልዳለን። ያ ቪዲዮ እንደተመለከታችሁት ነው። ሴት ልጅ ነገሮች ስለተገዙላት ልብስ ስላላት ሂውማን ሄሩን ነገሮች ስለተመቻቹላት ብቻ ደስተኛ ትሆናለች ብላችሁ ብዬ አላስብም። እንደኔ ማለት ነው። መውጣት አለባት፣ ከሰዎች ጋር መገናኘት አለባት፣ የራሷን ስራ ሰርታ መመለስ አለባት ብዬ አምናለሁ። ልጅ ማሳደግ ብቻ አይደለም የሷ ስራ፣ ወጣም መንቀሳቀስ አለባት። ኮንፊደንስ የሚኖራት ወጣ ስትሰራ ነው። የራሷን ብር ሰርታ ስትመጣ ነው። ሼር ስታረግ ይመስለኛል እንደኔ አረን ነው። እንደናንተ አላቅ። እንደኔ ግን ሴት ልጅ ወጣ መስራት አለባት። ቤት ውስጥ ከተቀመጠች አንደኛ ራሷን አትጠብቅም። ቤት ውስጥ ከተቀመጠች ጊዜው ማያደርሳትም። በዛ ላይ የትስ ሄዳለሁ ማንስ ያየኛል ብላ ታስባለች። መውጣት አለባት። ካልወጣች ራሷን ካልጠበቀች ደግሞ ወንዱ ውጪ ላይ ይችላል። ወጣ የምትል ግን ከሆነ ራሷን ታያለች፣ ትጠብቃለች ብዬ አምናለሁ። እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጣ ቤኔዘር አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ አለማየሁ አለ። አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቅማጥ ያስቀምጥህና ለኔ ነው የተቀመጠልኝ። ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል ካንተ ጋር በኋላ እናወራለን። እሺ ናትናኤል አለ። ናቲ ደግሞ አቤት ቲቸር አለው። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኩ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ። አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። 3 ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ ዳግም አለ። ዳግም አቤት አለው። እሺ አብርሃም አለ። አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ። ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እና ከነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር የኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ወጋለ አንተ ወስፋታ ማውጣ ጭራሽ ያው እንደሰማችሁት ነው። እንደዚህ አይነት ሰዎች በየቦታው አሉ። በስራ ገበታ ላይ፣ በትምህርት ቤት፣ ሁሉም ቦታ ያው እንደዚህ ባይበዛም በስሱ የሚያቃጥሩ ሰዎች አሉ። ግን ለነሱ ቦታ የለንም። ይኸውላችሁ እዚህ ጋር ሊጡን አቦካው ትንሽ ጓጉሏል። ግን ያው በማማሲያ ጓጓለውን ለማጥፋት እየሞከርኩኝ ነው። አያችሁት? አጠፋሁት፣ ጓጓለውን አጠፋሁት። ምክንያቱም ሲያየው ደግሞ ባለ ልብ ሰራሁለት። አይ ከዛ በኋላ ልቡንም አጠፋሁት። ምንም ጥቅም የለውም ልቡም። ከዛ በኋላ በሰለ። እዩት እዚህ ጋር እንዴት አባቱ እንደሚያምር። እንጀራ እምቢ ሲላችሁ እንደዚህ አይነት ዘዴ ተጠቀሙ። አትበይውም ብላችሁ የለ ይሄው የሚበላውን መስራት ጀመርኩኝ ማለት ነው። ግፍ ነው ስትሉ ይሄው ቅቤያችንን አደረግን። ግሬፕስ አለው ሚጥሚጣ አደረግኩበት። በደንብ ቀጣል ለጨጓራው እንዲያደርገው ገብቶ ሚጥሚጣ ነው፣ በርበሬ እንዳይመስላችሁ። ሚጥሚጣ እሳት የሆነ ሚጥሚጣ ማለት ነው አረኩበት። ከዛ እዚህ ጋር ደግሞ ያው ምን እየከተፍኩ እንደሆነ መቼስ ይገባችኋል። ከተፍኩበት፣ ጨመርኩበት። በደንብ ስጋ ነገር በጣም ነው አበሻ አይደል? ስጋ ነገር በጣም ይወዳል። ይሄው እሱ ክትፍ አድርጌ ጨመርኩበት። ከላዩ ላይ ሞር ሚጥሚጣ ጨመርኩበት። ቀጠል እንዲያደርገው ሚጥሚጣ አደረግኩበት። ይሄን ታዲያ ከበላ አሁን እኔን ይፈታኛል፣ ይተወኛል፣ ዘላለም አብሮኝ ይኖራል። ኤኒዌይ ኮመንት ጻፉ። አትበዩም ብላችኋል። ይሄው ቅጠሉም አልተረሳም። አሁን ዛሬ ሳፈር አላረኩም። ጻፉ ኮመንት። አቤት ሙያ! ሴቱ ባለሙያ ሆኗል። ይሄንን አሁን ባልና ሚስት አንድ ላይ ነው የሚበላው። መቼም አብራው መብላት አለባት። እሱን አቃጠላለሁ ብላ እሷም መቃጠል አለባት። ለሌላ ያሰቡት ለራስ ይደርሳል አይደል?
ጥሩ ባለሙያ ነች። ግን ግሬፕሱ ምን ይሰራል እዛ ውስጥ? ፍሩቱ ይጠበሳል እንደ ፍሩት ሙያ ብዬ ዝም ብያለሁ። ጋይስ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። እንደተዝናናችሁ እንደተደሰታችሁበት ፈታ እንዳላችሁበት በማመን ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።